በዓለማችን ቁጥር 1 በኢኮኖሚ ሀገር አሜሪካ የተገኘችው እጅግ በጣም ብዙ ዓመታት በፊት ሲሆን በሁለት ወንድማማቾች የተገኘች ድንቅ ታሪክ ያላት አሜሪካ መልካም ጎን ሲኖራትም ጥሩ ጎንም አላት። ሁለቱንም ጎኖቿ በዛሬ ቪዲዮ ዲስከስ አድርገን እናያለን። እስከዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በነፃ ነው። ስለ አሜሪካ በጥሩ ጎኗ ወይም በጥቁር አሜሪካውያኑ ጥሩ ጎኖች ላይ የመጀመሪያው ምዕራፋችን ይሆናል። አሜሪካ እጅግ በጣም ስደተኞች ሆነም የተለያዩ ሀገር ህዝቦች የሚኖርባት ሀገር ወይም እንግዳ አክባሪ የምትባል አሜሪካ ናት። በ1916 በወጣው ዓለም አቀፍ የደስተኞች ጥቅል ወይም ሪሰርች አሜሪካ 11ኛ ደረጃ ላይ የምትገኝ ሲሆን ጠቅላላ የአሜሪካ ህዝቦች ላይ እጅግ በጣም ደስተኛ ህይወት እንደሚኖሩ ይነገራል። በ1900ዎቹ ጀምሮ እስከ ቅርብ ሰዓት ድረስ መቋጫ ወዳልተገኘለት የዘረኝነት ወይም ጥቁርና ቀዮች ነጮች እጅግ በጣም ከፍተኛ የሆነ ድብድብ፣ ተኩስ፣ ጦርነት እስከ ነፍስ ማጥፋት ደርሷል። የዚህ ሁሉ መነሻና መጀመሪያ የሆነችው አሜሪካ ስለ አሜሪካ ተነግሮ ቢያልቅ በዛሬው ቪዲዮ ዲስከስ አደርግላችኋለሁ። አሜሪካ እጅግ በጣም ታሪክ የሚሰራባት ሀገር ናት። እስካሁን ድረስ 25 ቻይናና ሩሲያን ከኋላ ከግር እያስከተለች የዓለምን ኢኮኖሚ መምራት ችላለች። አንድ የአሜሪካ መገበያያ ገንዘብ ዶላር ይባላል። ይሄ ዶላር ደግሞ ወደ ኢትዮጵያ ብር ሲመነዘር አንድ የአሜሪካ ዶላር በእኛ 150 ብር ነው። ይህ ማለትም ዓለም ላይ የሚበልጠው የአሜሪካን ገንዘብ ዩኬ ወይም ኢንግላንድ የሚጠቀምበት ፓውንድ ወይም ደግሞ የተባበሩት አውሮፓ ህብረት የሚጠቀሙበት ዩሮ ነው። ከዚህ በመቀጠል የአሜሪካ ዶላር በሶስተኛ ደረጃ ላይ ግንባር ቀደም ይገኛል። አሜሪካ በዘረኞች ወይም ጥቁር ህዝቦች የሚኖሩ ታላላቅ ሰዎችን ያፈራች ድንቅ ሀገር ናት። አሜሪካ የተለየ ወይም ክፉ የሚባል ጎን ቢኖራትም ሰዎች ግን ይሄ የአሜሪካ ተግባር አይደለም የጠላት ሴራ ነው፣ እንደነ ሰሜን ኮሪያ ኪም ጆንግ ኡን የምትመራው ሰሜን ኮሪያ ሀገር ሴራ ነው ብለዋል። እነዚህ መካከልም አንድ ሀገር አሜሪካ በምትፈልገው ሁኔታ ካልሄደች ወይም ለአሜሪካ ካልተገዛች እጅግ በጣም አሰቃቂና ከባድ የሚባል ግፍ በዛች ሀገር ላይ ይደርሳል። ለምሳሌ አፍሪካ ላይ ወደምትገኘው ሊቢያ በአፍሪካ ለመጀመሪያ ጊዜ የዜግነት የምትከፍል ሀገር የነበረች በዓለም ቁጥር 1 የነዳጅ ማከማቻ ወይም ማዕበል ያላት ሀገር ሊቢያ ያን ሁሉ ስኬትና ልፋት በመሐመድ ጋንዲ አማካኝነት እጅግ በጣም ለተማሪዎች ለህዝቦቿ ቤት በነፃ የሚታደል ሩዝ እንደ ተራ ምግብ ለህዝቦቿ በየቀኑ በየቤቱ የሚታደል ነበር። ሆኖም ግን ያን ሁሉን ለአሜሪካ የነዳጅ ሀብቷን አሳልፋ ባለመስጠቷ መሐመድ ጋንዲን አስገድላ ሊቢያ አሁን የስደተኞች ወይም የጦረኞች በሁለት ጎሳ ተከፋፍላ አመድ ባመድ ሆና ከማንም ወደ ምንም ተቀይራለች። ይህ ገና ጅማሮ ነው። አፍጋኒስታን እጅግ በጣም የለማች ሀገርና ጥንታዊ ታሪካዊ ሀገር ናት። ሆኖም ግን ከአሜሪካ ጋር ሰጣ ገባ በመግባት አሜሪካ የተለያዩ የአፍጋኒስታን ንብረቶችን በመፈለግ ወይም ራስ ወዳድነት በመሆን የተለያዩ ሀብቶቿን አልሰጥም በማለት አፍጋኒስታን እጅግ በጣም ከባድ የተባለው ውሳኔ ወስናበታለች። ከዛም መካከል የአፍጋኒስታን ጀግና መሪዎችን አሸባሪ በማለት በሚሳኤል አጥፍታለች። አሁን አፍጋኒስታን በጦርነት ወዳድማ አንድ በስርዓት የተስተካከለ አስፋልትና ህንፃ ራሱ የላትም። ልጆች ትምህርትን አቁመው ኤኬ ወይም ክላሽን ከያዙ ሰንበት ብለዋል። ሀገረ ሶሪያ የአፍጋኒስታን ጎረቤት የሆነችው ሶሪያ 24 ዓመት ያስቆጠረ እርስ በርስ ጦርነት ውስጥ ገብታለች። የዚህ መንስኤ ደግሞ አሜሪካ ናት። ሆኖም ግን ወደ ተለያዩ ሀገሮች እጃቿን የምታስገባ አሜሪካ እኔ የምፈልገው ካልሆነ እኔ ከሞት ሰርዶ ይብቀል አይነት ነገር ታራምዳለች። አሜሪካ የነዳጅ ሀብቷን ወይም የተፈጥሮ ልማቷን ከአንድ ሀገር ትፈልጋለች። ያን ነገር ካልተሳካላት አንድ ሀገር ዶጋመድ ታረጋለች። ይሄን የምታረገው ደግሞ በፕሬዝዳንቶቿ ምክንያት ነው። ፕሬዝዳንቶቿ ጀግናና ሀገር ወዳድ ከሆኑ ያች ሀገር አሜሪካ ከማንም ወደ ምንም ትቀይራታለች።
ለዚህ ምሳሌ ደግሞ እጅግ በጣም ብዙ የተለያዩ ሀገራት አሉ። ቪዲዮ መጀመሪያ እንደተጠቀስኩላችሁ አፍጋኒስታን፣ ሶሪያ እና ሊቢያ ተጠቃሽ ናቸው። እነዚህ 3 ሀገሮች እጅግ በጣም በሰፊው ሁኔታ ተጠቀስኩላችሁ እንጂ በአሜሪካ አመድ ከሸተቱ ተለያየ ብዙ ሀገራት ውስጥ ይጠቀሳሉ። ሆኖም አሜሪካ በዓለማችን ቁጥር 1 ነገር ጠንሳሽና የዓለምን ኢኮኖሚ በመምራት ትገኛለች። 734 ሚሊዮን ህዝብ የሚኖርባት አሜሪካ በህዝብ ቁጥሯ ከዓለም 3ኛ ደረጃ ላይ ትገኛለች። በአንደኛ ደረጃ ቻይና፣ ሁለተኛ ደረጃ ደግሞ ኢንዲያ ይመሯታል። ስለ አሜሪካ በዛሬው ቪዲዮ ደስሳ አደረግንላችሁ። ቀጣይ ቪዲዮ ሰፋ አድርጌ ይዤላችሁ እመጣለሁ። አሜሪካ 47 ዓመት በፕሬዝዳንት የተገለገለች የዓለማችን የመጀመሪያው ሀገር ናት። ቀጣይ ቪዲዮ ስለ አሜሪካ ሰፋ አድርጌ ይዤላችሁ እመጣለሁ። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በነፃ ነው።